ሸገር ልጆች ምትጋብዩ በዚህ ሰዓት ምትጋብዩ ዘፈናል አንድ ግልጽ የሆነ ዘፈን ልጋብዛችሁ። ለበጎ ብያለሁ ይሄንን ውበቴ አልኖርክ ይሆናል ለኔስ በህይወቴ እሱ እኮ አይስትም ሲያመጣብን ጣጣ ወንዶችን ማስተማር ህብረተሰቡ ማስተማር ነው በቃ ነው። እኛ ወንዶች ከሴቶች አናንስም። አንተን አጻፍ ያልኩህ እኔ ነኝ። አጻፍ ያልኩህ እናትህ ተበደል። አጻፍ ያልኩህ እኔ ነኝ። አጻፍ አተ እናትህ ለብደት ምናምን ያልኩት እኔ ነኝ። አስተክዬ ደበርኩ አላወራልኩ። በነገራችን ላይ ከማንም ጋር ማውራት ምናምን ዳዳ ተዘጋጅሽ፣ ይዤሽ እሄዳለሁ። ስሚ ዳዳ ማርሽ ይዤሽ እሄዳለሁ። የሚገርም ስፋት እዛ የሆነ ያልኩሽ ቦታ ቅድም ትናንት የደወልኩልሽ የነገርኩሽ ቦታ አለ። እንሄድና እንቀውጠዋለን። ይመቸኛል። ማርያምን አንቺ ግን እንዳታዘብችሽ። የምሬን መብርሃንን ዳዳ መብርሃንን ብዬሻለሁ። ወስድሻለሁ። እግዚአብሔርም በቃ እኔና አንቺ ካለወጣን ሰውን እንዳለ እንትን ካላረግነው ክርስቶስን ቆይ ፕላናችንን አንናገር። ጸጥ ነው የምንለው ጋይስ። አራሷ እንዳንዳዋ ለመጀመሪያ ጊዜ ፖርን ያየሽ ስንተኛ ክፍል ላይ እያለሽ ነው? እና ሚኒሊክን አታውቁም? ሚኒሊክ ነው ያሳየኝ። አይኔ እጄን ምናምን ይዘው ጭራሽ እጅሽን ይዞ ነበር ሲያሾፍሽ ነበር። አንተ 8 እያለኝ ማርያምን ምንድን ነው የውጭ ሀገሮችን የሀገር ውስጥ አይኔ ወይ የውጭዎችን ነው እንትን የኛን የሀገር ውስጥ ነው ያያችሁት? ፖርን የሀገር ውስጥ አለ እንዴ? ኦኬ ተዘካት። አሁን እነ ባምቢ አሁን የዛን ጊዜ የሀገር ውስጥ ነው ይቻላል። የዛን ጊዜ ምን ተሰማሽ? እኔ ማርያምን ነው ገብርኤል ክፍል ውስጥ እንደውም ዘግተውብን የኋላኛው ዲስክ ላይ ነበር አይደል ሲያሳያችሁ የነበረው? አይሻ እሱም ያቃቃል ገብርኤል ነው። እኔ ግን ኧረ ስንቱን ነገር አስተውል ይችላል። ሁሌ የኋላኛው ወንበር ላይ ጋይስ ተማሪ ካላችሁ ቺኮች ስትስብ ብሎ መሀል ላይ አንድ ወንድ ካለ ፖርን እያዩ ነው። እሺ ቼክ አድርጓቸው። ምንድነው ለሴት ልጅ ክብር የሌለ? እስቲ መልስልኝ ተረጋግተህ። አሁን እኔ እንደጠየቅኩ እንነጋገር እስቲ በእርጋታ። እኔ ጥያቄ ልጠይቅሽ ፊዮና። ማይሆን ጥያቄ ከሆነ አትጠይቂኝ። ለሴት ልጅ ክብር የለህም ማለት ያው ኮንተንቴን እየናቅሽው ነው። 9000 ብር ለምንድን ነው የሰረቅሽው? እኔ አልሰረኩም። እንደዛ ነው የጠየቅሽኝ። አየሽ ላሰርቂም ግን ትችያለሽ። ሰው የሰማውን ነው የሚፈርደው። እንደዛ ማለት ነው ጥያቄው። ገና ሳስረዳ ሴት ልጅ እንደዚህ ስታወራኝ አልወድም አልክ። ያ ስለማልወድ እኮ ነው። ምክንያቱም ሴት ልጅ አንቺን አክብሬ በማወራበት መንገድ ነው። ዲስሪስፔክት እኮ አይደለም፣ በስርዓት እኮ ነው ያወራሁት። ቤላ በስርዓት አይደለም ቤላ፣ እግዚአብሔርን አይመቸኝም። እንደዚህ አይመቸኝም። እንደዚህ ስትይ አግሬሲቭ እየሆንሽ ነውና እኔ ጋር ፓወር እንዳለሽ እያሳየሽ ነው። እኔ ደግሞ ያንን አልወደድኩትም፣ ያንን ኢነርጂ አልወደድኩትም። ለዛ ነው እሱንም በስነ ስርዓት ነው ያስረዳሁሽ። እንደዚህ አታውሪ ይታይ ነው ያልኩሽ። አሁን ቅጣትሽን ተቀጪ ማለት እንዴት ነው ማረገው? እንደዚህ ማስጠጋት ነው ያ እንትን ቆርጠሽው እንዲያቃጥልሽ ማለት ሲያረቅስ ማየት እፈልጋለሁ። እኔም ትግራዋይቲ ነኝ እንዳትዪ ፍዬ ጥፋት ያኛውን ጥፋት ለምን ይተይካላ? በስነ ስርዓት ተቀጥቼ እላለሁ። ሳልቀጣ አልወጣም ብዬ ነው። ጉቦ የምትሰጪው ብር አተሽ ምናምን አለማማጁ አብረን እንተኛ ብሎሽ ጠይቆሽ አያውቅም? ይቅርታ አድርጊልኝ አንቺሆዬ፣ እኔን እንደዚህ ብሎ የጠየቀኝ ሰው ስላለ ነው። እኔ ተብያለሁ ና ሄርቢ ብሎሻል አንቺን? እኔንም ጠየቀኝ እና እኔ ተብያለሁ። ማን እንደሆነ ታውቂያለሽ? እኔ አለማማጁ ማን እንደሆነ ታውቂያለሽ? አብረን እንተኛ ብሎ የጠየቀኝ ቤኒስኮፕ ጌ ነው እንዴ? እሱማ ምን ሆኖ እንደዛ የሚልክ ወንድ ለወንድ? አዎ ቤኒስኮፕ እኮ ነው። ገርሞኝ ምን ሆኖ ነው ምን አስበው ነው እያልኩ። ሩትዬ ተጠይቀሽ አታውቂም አንቺ? አይ ለማውጣት ሞክሬ አላውቅም። መንጃ ፈቃድ አላወጣሽም? ብታወጪ ግን አሪፍ ነበር። ጋይስ ታብታብ እያደረገ አሁን የምትሳደብ ነው እንዴ? ለምንድን ነው የምሰድብሽ? ባለፈው በጣም ነው ያስደብርኩኝ። ራስሽ ከሆነሽ ፊሆነ አይ በቃሽ፣ ይመችህ፣ ተጫወት። ምን ነው ምንም። ኦኬ ባይ ቻው ቤላ አፍቅራለሁ
ልናገር ግጥሙን እናት ሽምስ ላይ ልብስ ልጠብባት አባትሽ ኩላ ላይ ጨምቄ ላስጣበት እንትን በህልሜ ዘርፌ ከበደን ስበዳት ታየኝና ስነሳ ጠዋት ጀላ ያጠረ አሳ ባህር ውስጥ እያለ ውሃ ይጠማዋል። ባህር ውስጥ እያለ እንዴት ውሃ ሊጠማው ይችላል? ትክክል። ታዲያ እናንተ በሞላ ወንድ ምንድን ነው በየሽንት ቤቱ እየዞራችሁ ምሳችሁን የምንጎረጉሩት? መንጃ ፈቃድ አለሽ ወይ አልካት። ከዛ የቅጥ ምናምን አልካት። መሪ ላይ ወተሽ ትጋልበልሽ ነው ምናምን ነገር አልካት። እንደዛ አይደለም ያልኩት። የቅጥቅጥ ስትል በቅጥቅጥ ለምደሽ ነው የሰው ቁላ የምንቀጠቀጭው ነው ያልኳት። አሁን ይህ ምንድን ነው? አንቺ አጎብዳሽ ጣም ቂንጥራ ማን አባሽ እሷ ተቆርቋሪ ያደረገች? ኬዘ ፓወር ኦፍ ፎር ምን ማለት ነው? ኬዘ ፓወር ኦፍ ፎር ኬ ቁጥር ናት ማለት ነው አይደለም። ትዕግስት ተሳሳትሽ። ኬዘ ፓወር ኦፍ ፎር ማለት እስካሁን የጠባሻቸው የቁላ ብዛት ማለት ነው። 4 ቁላ ጠጥተሻል። ሜርሲ ለምሳሌ እኔ አሁን አጭር ብልት ቢኖረኝ አይ በቃ ችግር የለም ዲልዶ አርቲፊሻል ዲልዶ ገዛለሁ ምናምን ነገር ብልሽ ወይ ደግሞ አርቲፊሻል ዲክ ገዛለሁ ብልሽ ያረካሻል? ልክ እንደ ናቹራል እንደ ተፈጥሯዊ ያረካሻል? ድንግል ነኝ አላውቅም። ኦ ማይ ጋድ ዋው! ድንግል ነሽ ሜርሲ? ወይ ድንግል ነሽ? ስንት ዓመትሽ ነው? 14 በቂትሽ መበዳት ካቆምሽ ነው ሜርሲ? ታይ ባንቺ ሹጣ አንተ አላወጣሽ ማለት ወዳሺ ብዳታ እናትሽ ትበሪያለሽ። ባየሽን እየጠበሰክሽ እየመጣሽ እዚህ መንጌ አጥቂ ያለ ምናምን ትያለሽ። አለማማጅ ይደር ምሻፍን አትክፈት። ውጣ ሳታውጪ እዚህ ዋቴ መልክ ትሰሪያለሽ አይደል? መንጃ ሳታውጪ መልክ ትሰሪያለሽ። ስጠይቅሽ ይኸው ዜሮ ፕላስ አንተ ራስህ መንጃ ፈቃድ አለ አለኝ። ጠይቂ፣ አሳየኝ እስኪ። ምን ልታረጊ? ልጎረጎሪበት ነው? ኧረ ተረፋሽ ጭገራ ባለጌ አሳዳጊ የበደለሽ አንተ ነህ እንጂ አሳዳጊ የበደለክ። ባልሽ አይበዳሽም እንዴ? በይሳት ብቻሽን ነው? ውይ ባልትዳር አይደለሁም እኮ ወጣት ነኝ። አባት እናንተ ያረጀዋሉ። አንተስ እንትን አትልም እንዴ? ምን ትሰራለህ መሰለኝ ላይ እንትን የሚበዳሽ ወንድ ላገናኝሽ አልፈልግም። ጨብ ብለሻል ብዬ ነው። ስድ ኦኬ። ምንድን ነው የጠጣሽው? መጠጡ ማወቅ እፈልጋለሁ። ስም እኔ ነኝ አንተ። ማክስህን ለምን አታውልቀም? ፊንገር ልታረጊበት ነው በፊቴ? ግማሹ ከንፈርን ሚስት ቆርጣለሁ እንዴ? ቆርቆሮ የሚቀላቀሉ ትናሽ ጉዳይ አለሽ። አሁን ጥያቄ ቆርቆሮ የሚቀላቀሉ የምር ከንፈር ተቆርጦ ነው መሰለኝ ማክስ ያደረገው። የአንቺ ምን ሊባል እንደዚህ ጠቁ? ኧረ የኔ ቆስሞ ያስተጋባ ነው። ምንስሽ ነው እያስተጋባ ነው። በቀሚስ ሲሸፈን ነው እያስተጋባ ነው። እስቲ ማክሱን ላልቅና ጋቢናልኝ ናስ ትበላለሽ። ምንድን ነው 10 ጊዜ ሞት ነው አንተ ይሄን ያህል ማክሱን ለማውለቅ ለምን ፈራክ?
እኔ መጉዳት የሚፈልጉ ሰዎች አሉ። እዛ ነሽ አሁን በእንጨት የሚነካከ የለም። እሺ በእንጨት እንዲህ በሞላወል እሺ ላስበት ሜጋ ማይንድ እንዴት ነህ? እንዴት ነህ ቤላ? ደህና ነሽ? ሜጋ ማይንድ በዚህ ሰዓት ነው የምትወጡት ማለት ነው ከማርስ? እስኪ አውልቂው ከይቅርታ ጋር አውልቂው አንዴ ኮፍያውን ትርዘልኝ። በጣም ይቅርታ። ፀጉሬን ስላልተሰራ በኖርማል ስልክ ነው በታብሌት ነው የገባሽው? ይሰድብሻል። ለምንድን ነው የሚሰድበኝ? ተሳድቤያለሁ ሜጋ ማይንድ